ብዙ ዶክተሮች ያልነገሩሽን ሌላ የተሳሳትሽውን ነገር ደግሞ ልንገርሽ። የልጅሽን ልብስ የምታጥቢበት ሳሙና ነው። በከለርና በሽታ ወደሻቸው የገዛሻቸው የልብስ ሳሙናዎች የልጅሽን ኮንፈርትና የቆዳ ጤንነት ሊያስከፍሉሽ ይችላሉ። ለ30 ሰከንድ ጆሮሽን ከሰጠሽኝ ሁለተኛ የልጅሽ ልብስ አስተጣጠብ ላይ ስህተት እንዳሰሪ ይረዳሻለሁ። በተለይ በተደጋጋሚ ምንጩን ማታውቂው የቆዳ አለርጂ፣ ራሽ፣ ማሳከክ፣ አስም፣ ትንንሽ እብጠትና ኢሪቴሽን ካስተዋልሽና ከሐኪምሽ አቅም በላይ ከሆነብሽ ምናልባት ችግሩ የተደበቀው የልጆችሽ ልብስ አስተጣጠብ ላይ ሊሆን ስለሚችል በደንብ አዳምጪ። በአብዛኛው ከሼልፍ ላይ የሚገዙ ዲተርጀንቶች ገና በዲቨሎፕመንት ላይ ላሉ የልጆች ቆዳዎች ይከብዳሉ። ልብሶችን እንዲያነጡ ተብሎ ፍሎረሰንት ይገባባቸዋል። ሸልፍ ላይ እንዲያምሩ ተብሎ ኢንኦርጋኒክ ከለሮች፣ ስማቸው ያልተገለጸ ሽቶዎች፣ ቆሻሻን በቀላሉ እንዲያስወግዱ ተብሎ ደግሞ ኮንሰንትሬትድ የሆነ ሰልፌትና ፎስፌት መጠንም አላቸው። አሁን ደግሞ የሼልፍ ላይፋቸውን ለማራዘም ተብሎ ፕሪዘርቫቲቭ ወይም ማቆያ ይገባባቸዋል። እነዚህና መሰል ኬሚካሎች ለሴንሲቲቭ ስኪን እና መተንፈሻ አካሎች ከቀላል እስከ ከባድ ችግር ሊያመጡ ይችላሉ። ስለዚህ በሚቀጥለው ገበያ ስትወጪ ለህፃናት ልብስ ተብለው የተዘጋጁ ዲተርጀንቶችን ግዢ። የአቅምና የአቅርቦት ችግር ካለ ደግሞ ፍሪ ኤንድ ክሊር፣ ሴንሲቲቭ ስኪን፣ ፎስፌት ፍሪ እና ሰልፈር ፍሪ የሚሉ ዲተርጀንቶችን ግዢ። አሁንም ከአማራጭ ውጪ ከሆነ ሽታ የሌላቸው፣ ከለር የሌላቸው እና ስማቸውን ከምታምኛቸው ብራንዶች ብቻ ግዢ። በተጨማሪ እጅግ ግድ ካልሆነብሽ በስተቀር ለህፃናት ልብስ በረኪናና ፋብሪክ ሶፍትነርን አትጠቀሚ። ከሁሉም በላይ ደግሞ ንጹህና ጥርት ያለ ውሃ እስኪወጣ ድረስ ልብሱ ይለቅለቅ። ደግሞ ሁሉም የልጅሽ የቆዳ ችግሮች የሳሙና ላይሆን ይችላል። እነዚህን ሁሉ አድርገሽ ችግሩ ከቀጠለ ለሐኪም ማሳየቱ ግን ግድ ነው።